ሰላም እንዴት ናችሁ? ዛሬ አንድ ምርጥ የሆነ አፕሊኬሽን አሳያችኋለሁ ማለት ነው። እንግዲህ ይህ አፕሊኬሽን ምንድን ነው? በነፃ ኢንተርኔት መስራት የሚችል አፕሊኬሽን ነው ማለት ነው። እንግዲህ ምንም አይነት ካርድ አይጠቀምም። እናንተ ዝም ብላችሁ የሞባይል ዳታችሁን ታበሩትና ያን አፕሊኬሽን በደንብ ኮኔክት ማድረግ ብቻ ነው ማለት ነው። ሞክሬዋለሁ፣ አይቼዋለሁ፣ እየተጠቀምኩበት ነው። አዲስ አበባ እና የተለያዩ ክልል ከተሞች ላይ ላላችሁ ደግሞ እንደውም በደንብ 4G ወይም 5G በውስጥ በደንብ ነው የሚሰራው። ገጠር ላይም ላላችሁ በደንብ ይሰራላችኋል። እንዲህ ስላችሁ የማይሰራ እንዳይመስላችሁ ስላየሁትኝ ነው ማለት ነው። ስለዚህ እንዴት መጠቀም እንደምትችሉና የት እንደምታገኙት ሙሉ ፕሮሰሱን አሳያችኋለሁ ማለት ነው። ስክሪን ሪከርድ አድርጌ በስልኬ ነው የማሳያችሁ፣ ምክንያቱም ብዙ ሰው የስልክ ተጠቃሚ ስለሆነ። ስለዚህ እሱን በደንብ ስለማሳያችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጋችሁ ቪዲዮን ጀምሩት። ለዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮን ጀምሩት፣ ላይክ አድርጋችሁ ጀምሩት። በዚህ ቻናል የተለያዩ ቲፖች እና ጠቃሚ ነገሮችን ስለምንለቅ ሰብስክራይብ ያላደረጋችሁ አሁን በድጋሚ ሰብስክራይብ አድርጉት። ሙሉ ፕሮሰሱን አሁን የምናይ ይሆናል ማለት ነው። ወደ ቪዲዮ እንግዲህ ፈርስት ይህን አፕሊኬሽን ዳውንሎድ ለማድረግ ፕላይ ስቶር ያስፈልጋቸዋል፣ እንዲሁም ደግሞ ኢንተርኔት ያስፈልጋቸዋል አፕሊኬሽኑን ለማውረድ ማለት ነው። ፈርስት ወደ የት ትሄዳላችሁ? ወደ ፕላይ ስቶራችሁ ትሄዳላችሁ ማለት ነው። ፕላይ ስቶር ከሄዳችሁ በኋላ እስቲ ሰርች ምልክቷ ላይ እዚህ ጋር ማለት ነው ያ ሰርች ትሉና አንድ ሰም ፋስት ብላችሁ ሰርች ታደርጋላችሁ ማለት ነው። እኔ ከዚህ በፊት ስለተጠቀምኩበትኝ እዚህ ጋር እንደምታዩት አምጥቶልኛል እዚህ ጋር ማለት ነው። እዚህ ጋር እዚህ ጋር አንድ ሰም ይሄ ሰርች አድርገዋለሁ ማለት ነው። እኔ ስላወረድኩኝ ኦፕን ብሎኛል። እናንተን ደግሞ ኢንስቴል አድርጉ ነው የሚላችሁ ማለት ነው። አፕሊኬሽኑ ይሄን ይመስላል ማለት ነው። እዚህ ጋር በትልቁ ኤች ተብሎ ተጽፎ አንድ ሰም ይላል ማለት ነው። ይሄን አፕሊኬሽን እዚህ ጋር ታወርዱታላችሁ ማለት ነው። እኔ ኦልሬዲ ከዚህ በፊት ስላወረድኩትኝ ኦፕን ብሎ መጥቶልኛል። እናንተ ግን ኢንስቴል አድርጉ ይላችኋል። ኢንስቴል ታደርጉታላችሁ ማለት ነው። እኔ ኦልሬዲ ኦፕን ብዬ ላሳያችሁ። ኦፕን ብላችሁ ስትገቡ ይሄን ይመስላል ማለት ነው። ዳውንሎድ እንዳደረጋችሁት እዚህ ጋር ምን ይላችኋል ማለት ነው። አውቶ ሴሌክት ሰርቪስ ይላችኋል። እዚህ ጋር ራንደም የተቀመጣለ እናንተ የምትፈልጉትን ከፈለጋችሁ የዩናይትድ ስቴትስ ከፈለጋችሁ የሲንጋፖር ወር የጀርመኒ መጠቀም ትችላላችሁ። ነገር ግን ራንደም የሚለውም ስለሚሰራ ራንደም ላይ ማድረግም ትችላላችሁ። እዚህ ጋር ደግሞ ኦል ካንትሪ ዩዲፒ ይላል። እዚህ ጋርም ሁሉም ሀገሮች ስላሉ ጋር መጠቀም ትችላላችሁ። ነገር ግን ችግር የለውም እንደዛው እንዳለ መጠቀም ትችላላችሁ። እዚህ ጋር እንግዲህ ምንድን ነው የሚለው ዲስኮኔክት ነው የሚለው እንደምታዩት እዚህ ጋር ዲስኮኔክት ነው የሚለው። ሲጀምር እዚህ ጋር አሁን 0 ኪሎ ባይት ነው ሁለቱም ጋር እንደምታዩት። ሲጀምር ግን እንደዚህ አይደለም የሚያሳየው። እዚህ ጋር ስታርት የምትለዋን ነገር ነው ማለት ነው የምትነኳት ለማስጀመር። አሁን እኔ ስታርት ብዬ አሳያችኋለሁ ማለት ነው። ነገር ግን ይህን ስትጠቀሙ ዳታ ማብራት የግድ ይጠበቅባቸዋል ማለት ነው። ካርድ ባይኖረውም የግድ ዳታውን ታበሩትና ዝም ብላችሁ ይሄን ነው ማለት ነው የምታስጀምሩት። ዳታውን ካላበራችሁት አይሰራላችሁም። የግድ ዳታውን ታበሩታላችሁ ማለት ነው። የስልካችን ምንም ብር የሌለውን ከዛ በኋላ ታስጀምሩታላችሁ። አሁን ስታርት ብዬ ላስጀምረው። ስታርት ስትሉት እንደዚህ ነው የሚለው። ከላይ እንደምታዩት ጌቲንግ ስታርትድ ይላል። አሁን ኦልሬዲ ገና አላለም፣ ስታርት አላደረግም። ስታርት እንዲያደርግላችሁ እናንተ ትክክለኛ አይፒ አድሬሱን እንዲያገኘው ታበሩትና ታጠፉታላችሁ ቶሎ ማለት ነው። ትክክለኛ አይፒ አድሬሱን ሲያገኘው ራሱ አረንጓዴ ያበራላችኋል ማለት ነው። አሁን ኦልሬዲ እኔ ስታርት ያልኩትኝ ነው። እዚህ ጋር እንደምታዩት እንግዲህ አሁን ቪፒኤን ዱሬሽን ይላል። ኦልሬዲ 00 ነው። አሁን ዝም ብሎ ነው እዛ ከላይ የሚቆጥረው እንጂ ሲጀምር ኦልሬዲ የጀመረበትን ሰዓት እዚህ ጋር ያስቀምጥላችኋል ማለት ነው። እዚህ ጋር 000 የሚለው ላይ ያስቀምጥላችኋል ማለት ነው በደንብ ሲጀምር። አሁን ኦልሬዲ ሲጀምር ይሄን ይመስላል ማለት ነው። ከላይ እንደምታዩት እዚህ ጋር ኮኔክትድ ይላል ማለት ነው። ላይ ኦልሬዲ ኖቲፊኬሽን ያመጣላችኋል። እዚህ ጋር ደግሞ አረንጓዴ ነው ማለት ነው የሚበረው ሲጀምር። ያው እንደምታዩት የቅድሙ እዚህ ጋር የቅድሙ በቀይ ነበር፣ አሁን ኮኔክትድ ነው በእንትና መጥቶልናል ማለት ነው። እንደነገርኳችሁ የኛው ደግሞ ቪፒኤን ዱሬሽን የሚለውም እየቆጠረ ነው 19 20 ምናምን እያለ። ከላይ የምታዩትም ኦልሞስት ወደ 2.13 ሜጋባይት ቆጥሯል። ቀደም 00 ላይ ነበረ። እንግዲህ ሲሰራ ይሄን ይመስላል ማለት ነው። ኦልሬዲ በደንብ ነው የሚሰራ፣ ምንም ችግር የለውም። እንደዚህ ዳውንሎድ አድርጋችሁ ተጠቀሙበት እላለሁኝ።
አሁን እናንተ ማቋረጥ ስትፈልጉም እዚህ ጋር ገብታችሁ ዲስኮኔክት ማለት ትችላላችሁ ማለት ነው። እዚህ ጋር የምትታያችኋለች እዚህ ጋር ዲስኮኔክት ማለት ትችላላችሁ። ነገር ግን እንደነገርኳችሁ ዳታ ሳታበሩ አይሰራላችሁም። ነገር ግን ከብራችሁ ምንም ገንዘብ አይቆጥርም ማለት ነው። እዚህ ጋር አሁን እየሰራ መሆኑን የምታውቁት በዚህ ነው ማለት ነው። ኦልሬዲ የምታውቁት ምንድነው? አንደኛ ኮኔክትድ ይላችኋል፣ ሁለተኛ ደግሞ ቪፒኤን ዱሬሽን ይቆጥራል፣ ሶስተኛ ደግሞ ሜጋባይት ያሳያችኋል፣ አራተኛ ደግሞ እዚህ ጋር አረንጓዴ ምልክት ያበራላችኋል ማለት ነው። በደንብ እየሰራ መሆኑን የምትለዩበት ይሄ ነው ማለት ነው። ስለዚህ ይሄን ይመስላል፣ ተጠቀሙበት። እንደነዚህና አሪፍ አሪፍ የሆኑ ቲፖችን ስለምናቀርብ አሁንም በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ይመቻችሁ።